ሰላሙላህ አለይኩም ወራህመቱላሂ ወበረካቱ። አሂበቲ ፊላህ ዛሬ በጣም ተናድጃለሁ፣ በጣም አዝኛለሁ። ከምንም በላይ ማለት ነው። የዛሬው ቪዲዮዬ እርጋታ የለውም። በጣም ስሜታዊ ሆኛለሁ። አጠር ያለች መልእክት ማስተላለፍ ፈልጋለሁ፣ በተለይ ለሙስሊሞች ማለት ነው። በየማህበረ ቅዱሳን ስር ሂዳችሁ ኮመንት የምትሰጡት ሙስሊም እህቶች እንዲሁም ደግሞ እኛ ኦሮሞ አይደለንም፣ እነዚህ ኢማሞች ደግሞ ኦሮሞ ናቸው፣ ድንጋይ በመደርደር ነው የተገደሉት ብላችሁ ከማህበረ ቅዱሳን ጋር ጠበቃ የቆማችሁ ሙስሊም እህቶች እንዲሁም ደግሞ ይሄንን ድርጊት እየፈጸመ ያለው መንግስት አይደለም፣ ከመንግስት ላይ እጃችሁን አንሱ ብላችሁ ለመንግስት የምትከራከሩት ሙስሊም እህቶች ለእናንተ አጠር ያለች መልእክት ማስተላለፍ ፈልጋለሁ። አንደኛ ይሄንን ድርጊት እያደረገ ያለው መንግስት ካልሆነ፣ የመንግስት አካል ካልሆነ መንግስት ለምን እርምጃ አይወስድም? ሁለተኛ ደግሞ ኢማሙ የተገደለው ድንጋይ በመደርደር ነው ብሎ ማህበረ ቅዱሳን ሲጽፉላችሁ እናንተ ደግሞ አዎ በማለት የምታጨበጭቡት ኢማሙ የተገደለው ድንጋይ በመደርደር ነው እንዴ? እስከ መቼ ነው ያ ጀማዓ በማህበረ ቅዱሳን ስር ተወትፈን የሳቸውን ውሸት ተሸክመን የምንቀመጠው? እስከ መቼ ነው? ሙስሊም ፔጆች ላይ ስንሄድ ባዶ፣ እንደነዚህ ውሸታሞች ፔጅ ላይ ስንሄድ ደግሞ አብዛኛው ሙስሊም ማህበረሰብ ሆኖ እዛ ላይ ተወትፎ ያለው። እስኪ ከነሱ እንውጣና የራሳችንን ፔጅ እናሳድግ፣ የሙስሊሞችንን ፔጅ እናሳድግ፣ ኸይር ነገር ላይ እንሽቀዳደም። የራሳችንን ፔጅ እስኪ እናሳድግ፣ የሙስሊሞችን ፔጅ እናሳድግ፣ የኡስታዞችን ፔጅ እናሳድግ፣ የሙስሊሞችን ሚዲያ እናሳድግ። የማህበረ ቅዱሳን ስር ተወትፈን የሳቸውን ውሸት ተሸክመን እየተቀመጥ ነገም እኮ የውመል ቂያማ ከነሱ ነው የምንነሳው ከሳቸው ጋር። ምክንያቱም እሳቸው ስር እየሄር አንደኛ ውሸትን እናወራለን፣ ሁለተኛ ሀቅን እንርቃለን፣ ሶስተኛ ደግሞ በሳቸው ውሸት ተጠምደን ስላለን ከኸይር ነገራቶች በሙሉ እንርቃለን ማለት ነው። በሌላ ነገር ደግሞ ኢማሙ የተገደለው ድንጋይ በመደርደር አይደለም። ኢማሙ የተገደለው መንግስትን ተቃውሞ አይደለም። ኢማሙ የተገደለው ሰልፍ ወጥቶ አይደለም። እኛ የምንናገረው ሙስሊሞች መረጃን ይዘን ሀቅን ይዘን እንጂ እንደነሱ ውሸትን ይዘን ድራማ ሰርተን አይደለም። አልሐምዱሊላህ አለ ኒዕመተል ኢስላም። እኛ ወደሱም ተመላሾች ነን። ማንም ሰው እዚች ምድር ላይ አይቀርም፣ ይሞታል። ወላኪን የኢማሙ ሞት የአንድ ሰው ሞት አይደለም። ስለዚህ አንዳንድ ሰው ደግሞ አሁንም አላችሁ በብሔር እየተለያያችሁ እኔ አማራ ነኝ ስለ ኦሮሞ ሙስሊም አያገባንም የምትሉት ካላችሁ በጣም ተሳስታችኋል። ከነዚህ አስተሳሰብ መውጣት አለባችሁ። እኛ ሙስሊሞች አንድ ነን፣ መቼም ሊያለያዩን አይችሉም። በብሔር በጎሳ አንለያይም። ምክንያቱም እንዳንለያይ ያደረገን አላህ ሱብሓነሁ ወተዓላ ነው። ላኢላሃ ኢላላህ እስካልን ድረስ እኛ ወንድማማቾች ነን። ስለዚህ በማህበረ ቅዱሳን ስር ሂዳችሁ እህት ወንድሞቻችሁን አትጥሉት። ይሄን የምነግራችሁ ከአማራ አንድ ኢማም ከሞተ የሁሉም ኢማም ነው። የኦሮሞ ኢማም የሁሉም ሙስሊሞች ኢማም ነው። ስለዚህ ይሄንን ብለን ካሰብ ለሁላችንም የሚበጀን ይመስለኛል፣ ሳንለያይ ማለት ነው። ምክንያቱም የነሱ እቅድ እኛ በብሔር ሊያለያዩን፣ እኛ በእምነት ሊያለያዩን፣ ሙስሊምን ለማጥፋት ሆን ብሎ አቅዶ የሰሩት ነገር ነው። ኦሮሚያ ላይ በግፍ በታጠቁ ኃይሎች የተገደሉት ኢማሞች የኔ ያንቺ የሁላችንም ናቸው። ኦሮሚያ ውስጥ ለሚገደሉት የእምነት አባቶቻችን፣ እናቶቻችን፣ ወንድሞቻችን የ70 ዓመት አዛውንት ሳይቀር የ3 ወር ህፃን በ28 ጥይት ተደብድቦ መገደል ሰሜኑ፣ ደቡቡ፣ ምስራቁና ምዕራቡ ግድ አይሰጠውም ብለሽ ካሰብሽ
ስህተት ላይ ነው ያለሽው። ምክንያቱም እንኳን ኦሮሚያ ላለው ፍልስጤን ላለው እንቅልፍ አጥቶ ሲያነባ ያድራል። እስልምና ያስተማረን ይሄ ነው። እንግዲህ ልብ በሉ። የኔ ጥያቄ የፌደራል መጅልስ ግን ምን እየጠበቀ ይሁን? ምን ሲሆን ነው ድምጹን የሚያሰማው? ለማን ይሁን ውክልናው? አሊሞችና ኢማሞች ሲገደሉ ያላሳሰበው የፌደራሉ መጅልስ ግን ተቋም መሆኑ ቀርቶ ግለሰቦች ሆኗል። ምክንያቱም 17ቱ የተመረጡ የተለያዩ ኃላፊነት የተሰጣቸው አሚሮቻችን ህዝቡ ቁጭ ብሎ እንደሚጠብቃቸው አላወቁትምን? እኔና እንደኔ ያሉት ዝም እንድንልና እንድንከተል እናንተ ኃላፊነታችሁን ተወጡ ባካችሁ። ሙስሊማት የኦሮሚያ አባቶቼ፣ እናቶቼ፣ ወንድምና እህቶቼ ብቻችሁን አይደላችሁም። ሞታችሁ ሞታችን ነው ልንላቸው ይገባል። ከነሱ ጎን ልንቆም ይገባል። ሙስሊም እስከሆነ ድረስ ነግሬያቸዋለሁ። እኛ አንድ ነን። ስለዚህ ምንም ማባበል እሽሩሩ አያስፈልግም። ያ ጀማዓ ወላሂ ወቢላሂ በዲነል እስልምና ከመጡብን ዛሬም እንደ ትላንቱ አያቶቻችን ለመሞት ዝግጁ ነን። እኔ በራሴ ዝግጁ ነኝ። በቃ መንግስት ምናምን የሚባል ነገር የለም። ምክንያቱ የኢትዮጵያ ሙስሊም ወጣት የሚመለምለው የሚያደራጀው ነው ያጣው። ሞት ይበቃናል። ካሁን በኋላ ይብቃን። ሌላ ደግሞ መንግስት አይደለም ይሄንን ነገር እያደረገ ያለው ብላችሁ ለመንግስት የምትከራከሩት በአሁን ሰዓት ማለት ነው። ካድርነታችሁን በልክ አድርጉት። ሁሉም ነገር ገደብ አለው ያ ጀማዓ። በግልጽ የአካባቢው ሰዎች እማሞቹ የተገደሉት በመንግስት ታጣቂዎች እንደሆነ እየገለጹ እናንተ ደግሞ ገና ለገና መንግስት ይተቻል በሚል የመንግስት ወታደሮች ላይሆኑ ይችላሉ እያለ የሚያስተባብላለ። እሺ ይሁንልህ ወይንም ይሁንልሽ ደስ ይበልሽ እንበል። የመንግስት ወታደሮች አይደሉም እንበል። ታዲያ ሌላም ታጣቂ በግፍ እማሞቹን ሲገሉ መጠበቅ ያለበት እኮ መንግስት ነው አይደል እንዴ? ገዳዩ የመንግስት ወታደርም ሆነ አልሆነም የዜጎቹን ደህንነት መጠበቅ የመንግስት ድርሻ ነው። ከኢማሞቹ በግፍ መገደል ይልቅ ገና ለገና አብይ ይተቻል፣ መንግስት ይተቻብናል ብሎ ለመከላከል የሚንደፋደፍ በጣም ነው የሚያስገርመኝ። መንግስት ጥሩ ሲሰራ ይደገፋል፣ ግፍ ሲሰራ ደግሞ ይነቀፋል። አለቀ። ከነሱ ጋር ሆናችሁ እጅ ብታጨበጭቡም እነሱ ምስጋና አያውቁም። ምክንያቱም አላህ Subhanahu Wa Ta'ala ነው በተከበረው ቃሉ የነገረን። አይሁዶችና ክርስቲያኖችም ሃይማኖታቸውን እስከምትከተል ድረስ ካንተ ፍጹም አይወዱም። የአላህ መምራት ትክክለኛው መምራት እርሱ ብቻ ነው በላቸው ይላል። ከዚያም እውቀቱ ከመጣልህ በኋላ ዝንባሌያቸውን ብትከተል ላንተ ከአላህ የሚከለክልልህ ዝምድና ረዳት ምንም የለህም ይላል። ይሄንን ያወቀ ሰው እንግዲህ በሙስሊሙ ላይ እጁን አያነሳም። አስባችሁታል? ዛሬ የተገደለው ቄስ ቢሆን ኖሮ የሚነሳውን አቧራ አስቡት። የመንግስት ሚዲያ እስላሙም ክርስቲያኑም በሚከፍለው ግብር የሚተዳደር ሚዲያ እንደሆነ ይታወቃል። ኢሳት ማለት ነው። ሃይማኖትና ብሔርን ሳይለይ ለተበደለ የሰው ልጅ ሁሉ ድምጽ መሆን ሲገባው ዛሬ ግን እድሜ ልኩን በክርስትና እምነት ብቻ የሆነ ችግር ደረሰ ሲባል የመንግስት ሚዲያ ጨምሮ ሁሉም ሚዲያ ላይ ያዙኝ ልቀቁኝ ይላሉ። በውሸት ድራማ ደርድረው ማለት ነው። በሐሰት መረጃ ሙስሊሙ ላይ ያላቸውን ጠላቻ አይተናል። ባለፈ በሙስሊሞች ላይ ግፍ ሲፈጸም መስሚያ የላቸውም። ሌላ አክባር ነው የሚያመጡት በአሁን ሰዓት ማለት ነው። ይስቃሉ፣ ይደሰታሉ። ስለዚህ እኛም ደግሞ ይሄንን አይተን እስከ መቼ ነው እነሱ ድምጽ እንዲሆኑን የምንጠብቀው? ሙስሊሞች ለምንድን ነው ተጽዕኖ ፈጣሪ ሚዲያ የማይኖራቸው? ኡስታዞች በዚህ ጉዳይ ህዝቡንም ቢሆን አስተባብራችሁ አስቡበት። ያልተፈጸመ ተግባር ልክ እንደተፈጸመ አድርገው ያራግቡና ውሸታቸው ሲጋለጥ ደግሞ ሐቁ መናገር ሲጀመር አረተው ፈጣሪን ፍሩ ኔት ተመቸን ብላችሁ ሀገራት በጠብጡ ይላሉ። ሀገር የሚበጠብጠው እኮ ሐሰተኛ መረጃ መልቀቅ ነው ወይስ ድራማን አጋልጦ እውነታውን ማሳየት ነው? ይሄ ለእናንተ ትቻለሁ። ስለዚህ ሁላችሁም አንድ ሆናችሁ ምን የጸጥታ ኃይሎች ደካማ ምንም ነገር የማያውቁ መስጂድ ውስጥ ብቻ ቁጭ ብለው
ደርስ የሚሰጡ ወይም ደግሞ የሚያቀሩ ወይም ደግሞ ኡማውን የሚመሩ ሰዎችን ምንም ነገር ፖለቲካ ውስጥ የሌሉበትን እየመረጡ መግደል ምን እንደሆነ ዓላማው ምን እንደሆነ ፍላጎቱ በጣም ሐቂቃ በጣም ያማል።